የሚከብደውና በአጭር ጊዜ ውስጥ ነው ሄርሜላ በጣም በብዙ ኦዲየንስ ተወዳጅ ሆናለች። በብዙ ሰዎች ተቀባይነት አግኝታለች። እንግዲህ አብርሃምም ይሄን ነገር ካለፈበት በጣም ቆይቷል። ምክንያቱም እሱ ትንሽ ቆየት ስላለ የሱ ወዳጆች ያው ሚነኩ አይደሉም። ግን ኦሬዲ የሄርሜላም ወዳጆች በርከት እያሉ ነው፣ ደስ እያለን ነው። እኛም ደግሞ የእነሱን ሰላም ማየት ባጭሩ በጣም ነው የሚያስደስተኝ። ግን በዚህ ያህል ሰው ተወዶ እንደዚህ አይነት ሰርፕራይዝ ነው አይቼ አላውቅም። እንግዲህ አንድ ሰርፕራይዝ አለ፣ ከበድ ያለ ሰርፕራይዝ። ይሄ ሰርፕራይዝ ከየት ነው? ሀገር ውስጥ ነው ከውጪ ነው? ምንም የምናውቀው ነገር የለም። በቃ መወደድ እንዲህ ነው። እኔ አሁን የገባኝ ነገር በቃ ስትወደዱ በዚህ ልክ ተወደዱ። በቃ የገባኝ ነገር በዚህ ልክ ተወደዱ። እንግዲህ ስሙን እንድንጠቅስ ማንነቱን እንድንናገር ያልፈለገ አንድ መልካም ወጣት ለነዚህ ሁለት ጥንዶች አልናገርም። አሁን አቆየዋለሁ። ከባህር ማዶ ነው ነገርየው። ከባህር ማዶ ነው ነገርየው። ሀገር ውስጥም አይደለም እዚሁ እኛም ጋር የምናውቀው ምናምን አይደለም። ከባህር ማዶ ነው። እንግዲህ በጣም ለምወዳቸው ለነዚህ ሁለት ካፕሎች ለአብርሃምና ለሄርሜላ ትንሽ ሰሞኑን ስትረስ ውስጥ ነበሩ፣ ጭንቀት ውስጥ ነበሩ። ይሄ ነገር ለነሱ አይገባም። እነሱ ትንሽ ዘና ማለት አለበት። ተመልከቱ፣ እዚህ ጋር ልብ አድርጉልኝ። ትንሽ ነው የተባለው። ትንሽ ዘና ማለት አለባቸው። በቃ ራሳቸውን ብቻ እንዲያዳምጡ የሆነ የለም። በቃ እኔ መናገር ገብርኤል ከበደኝ። ማለት በዚህ ያህል በሰው ዘንድ መወደድ በጣም ነው የሚከብደው። እና አብርሃም የራሱ ሬንዝ ያለው ሰው ነው። ሄርሚም እንደዛው እየመጣች በሰው ዘንድ አሁን እየተወደደች ያለሽ ልጅ ናት። የሁለቱን መዋደድ ግን አንድ ሰው አጥብቆ ይፈልግ ነበርና በጣም የሚወዳቸው ማለት እናንተ ትገምታላችሁ ወይስ እንዴት ነው? እኔ በጣም ደስ ብሎኛል። ደግሞ መልእክቱ በእኔ መሆኑ በጣም ነው ደስ ያለኝ። ተደውሎ ነው ከትናንት ወዲያ የተደወለልኝ። ሜሪ እነዚህ ሁለት ጥንዶች ትንሽ ስትረስ ውስጥ ስለነበሩ ትንሽ ወጣ ብለው መዝናናት አለባቸው። ምንድነው ምናምን አልኩኝ። ስልኩን አንስቼ አዎ እንደዚህ ነው ነገር እየከበደኝ ነው እና ከውጪ ነው የተደወለልኝ ስልኩ። በጣም ነው የምወዳቸው ሁለቱንም። በደንብ አድርገሽ ሰላምታ ስጭልኝ አለኝ። በደንብ አድርጌ ሰላም እላቸዋለሁ ሳገኛቸው። ለእነሱ እንግዲህ ትልቅ ሰርፕራይዝ ነው የተዘጋጀላቸው። ያ ሰርፕራይዝ ምንድነው ካላችሁ እንግዲህ ነገር ከባድ ነው፣ ግን ከእናንተ የሚደበቅ ነገር ስለሌለ ነግራቸዋለሁ። አልናገርም አሁን። ኦ ማይ ጋድ! በዚህ አጋጣሚ እና አብርሽ መጡ። በቃ አንድ ላይ ከነሱ ጋር ሰርፕራይዝ አደርጋቸዋለሁ። አቤት ተመልከቱ። ኧረ አልተቻላችሁም። ምንድነው ኤርሚ እንዴት ነሽ? ሰላም ነው ወይ? አለው ምንድነው? ኧረ እባካችሁ ውበቱን ቀነስ አድርጉት። ሰላም አይ እንዴት ናችሁ? እንዴት ናችሁ? መሀል ልግባ? እሺ እንዴት ነሽ? ምንድነው ውበቷ? ሚስቱን ግን ለምን ማትናገሩት? አልገባኝም። ቆይ አይ እስቲ አማረብሽ። አመሰግናለሁ። አንዳንድ ሰው እያልኳት የምር ያው እያልኳት ነው የመጣችውና አምሮብሻል፣ አለባበስሽ ያምራል አልኳት። ታሳያት ጽጌ ልደት ቀለብሳው ነበርና ሌላም ጊዜ ነው። ዋው በቃ ዛሬ ተለየብኝ። እዴ ሜሪ በቃ ለኔ ነው የተፈቀደው። የሆነ ቦታ ላይ ስታካረኩኝ አይታችሁኛል። እኔ ታቁኛላችሁ። አይ ሜሪ እኔ ነኝ እንጂ እሷ ነች። ከዛ ደግሞ እሷ እኔ ነኝ እንጂ እሱ ናት ትበለኝ። ደግሞ ሜሪ ስናሳራ ኮታኩኝ ፀሐይ የገባብን ነውና ተጋባይልኝ። እሺ ያው ወደዚህ አሁንስ አሁን በዚህ ሰሞን ፀሐይ የቻለች አይደለምና ለዛ ነው አሁን እኮ ኧረ ገና እሱማ ያው ገና ፀሐይ ወደ ሌለበት ቦታ ራሱ እንትላቁም ይመስለኛል። አላውቅም እግዚአብሔርና